ዝልሃል? አዎ ባትዝል ጥሩ ነው፣ ግን ቅረብ፣ ከዝለት የሚያወጣ የእግዚአብሔር ጸጋ ይሰጣል። ተስፋ ቆርጠሃል? አዎ ባትቆርጥ ጥሩ ነው። ኃጢአተኛ ነኝ፣ ጸዩፍ ነኝ፣ ለሰው ብነግር ሰው ሮጦ ይጠፋል ብለሃል። ኃጢአትን ሰው ሮጦ ይጠፋል፣ እሱ ግን ይቀበላል። በእርሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ፈጽሞ ሊያድናቸው ይችላል። እዛ የቀረበው የፍየል ደም አይደለም፣ የኢየሱስ ደም ነው። የትኛውንም ዘግናኝ ኃጢአትህን መሸፈን ይችላል። የትኛውም ለሰው ማይነገር ጸያፍ ታሪክህን ኢየሱስ መሸፈን ይችላል። መጽሐፍ የሚለው በእርሱ በኩል የሚመጡትን ሁሉ ፈጽሞ ሊያድናቸው ይችላልና። አንደኛ ዮሐንስ መጽሐፍ ላይ ምዕራፍ 2 እንደጻፈ ልጆች ኃጢአትን አታድርጉ፣ ነገር ግን ኃጢአት አድርጌያለሁ ብሎ ደግሞ አንድ ሰው እንዳይጠፋ ብን ብሎ እንዳይሄድ ሰው ሲሆን እመለሳለሁ አትበል። ከሄድ ከሰው አትሆንም። ደከም ካወሳት ታሪክ ጥሩ አይደለም። አዎ ከአብ ዘንድ ጠበቃ አለ። ወደ እርሱ ቅረብ። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ እንደተጻፈ